ዱላ አንስቶ አቤል ለመማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅን። አንድ ሰው እዛች ጋር ቢደማ አንድ ሰው ቢቆስል ነገ ላይ ጸጸቱ መከራ ነው ለሁላችንም ማለት ነው። እዛ ያንቺ ዘመዶችን ቢጎዱ በዚህኛው በኩል ደግሞ እና አብርሽን ቢጎዱ ሁለቱም ቢጎዱ ጸጸቱ መከራ ነውና ሩታዬ ሁሉ ነገር መሆን የለበትም። በጣም መሳሳላት እንደ ቶቺ የማያት እህቴ ናት ሩታ ማለት። እና እሱ መሀል አሁንም ሰላም ነው። ምንም እኔ ቂም አልያዝኩብህም። በቃ ይቅርታ ጠይቀኸኛል፣ በይቅርታ አልፈነዋል። ስለዚህ ወደ ኋላ ተመልሶ ነገሮችን ወደ ክፋት ማሰቡ ተገቢ አይደለም እና እኔ ምንም ያስኩበት ቂም የለም። ሁሉም ነገር ትቼዋለሁ። ይፋ የደም ግፊት በሽተኛ መሆን አለብኝ እንዴ በዚህ እድሜ? የስኳር በሽተኛ መሆን አለብኝ እንዴ በዚህ እድሜ? መሆን የለብኝም። ገባ? በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለውበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ ነው መሆኑ። እኔ በዚህ እድሜ ለምንድነው መድኃኒትን በቀመው በየጊዜው? አይገባኝም። ሰሞኑን ታምሜ የጨጓራ መድኃኒት እስከዛሬ መቃሚም ትክክል አይደለም። ገባ? ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቡ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ትንሽ ቀን ተፍቼ ነበረ እና ለሱም ይቅርታ። ዛሬ በድጋሚ ወደ እናንተ መጥቼላችኋለሁ። እንግዲህ የመጣሁበት ምክንያት ይታወቃል። ትናንትና ቪዲዮ እያየሁ ነበርና ትንሽ ያየሁት ነገር ያስደብራል። ከዚህ በፊትም አብርሽ ቤት ድረስ ሄዶ ሌላ ችግር ተፈጥሮ ነበር እና ትናንትና ደግሞ አቤል ቢኒያም አብርሽ በመሆን የሩታ ዘመድ ቤት ሄደው ነበር እና ማየን ችግር ተፈጥሯል። ቪዲዮ ላይ እንዳየሁት ከሆነ የሚያስጠላ ነገር ነው የተፈጠረው። ይህ ሁሉ ነገር ደግሞ መሆን የለበትም። አንድ ነገር መስተካከል ያለበት በስነ ስርዓት ነው እንጂ በጸብ በጥል በመደባደብ ምንም ነገር አይሆንም። ምንም ነገር የሚስተካከል ነገር የለምና ነገሩ ድጋሚ ነው ያባባሱት። ከሌላ ሰው ጋር ከመጣላት ከማያውቁ ሰው ጋር መጣላትም የለባቸውም። አብርሽን አቤዳም ሆነ ቢኒያም እነዛኛዎቹም እንደዚህ ማድረግ ስለሌለባቸው ዛሬ ያው ዝም ማለት ስለሌለብኝ ሁሉ ነገር ሲፈጠር ዝም ማለት ስለሌለብኝ ሩታን ጠርቻታለሁ። አሁን ያለሁት ሩታ ሰፈር ነው። ሩታ ሰፈሯ ድረስ መጥቼ ነው ማገኛት እና ብቻሽን ነኝ ብያታለሁ። ምክንያቱም አሁንም ከነዛ ልጆች ጋር ከመጣች ከኔ ጋር ምናልባት ያለ መግባባት ነገር ሊፈጠር ስለሚችል ብቻሽን ነኝ ያልኳት። ብቻዋን መጣ። ምክንያቱም እኔና እሷ ማውራት አለብን። ሁሉም ነገር እንደዚህ እንደሆነ አይቀጥልም። ሁሌ ጸብ፣ ሁሌ ጥል ጥሩ አይደለምና እሷ ማድረግ ያለባት ነገር ማድረግ አለባት። ከራሷ ጋር ሆና ለራሷ ጊዜ ሰጥታ ማድረግ መቻል አለባትና አብርሽዬ ለዛ ግብ መፍጠር እሷም እንደዚህ ሳይሆን በቃ ከአብርሽ ጋር ያለው ነገር በሰላም ቢያወሩ በቃ ቢታረቁ። ሲጀመር እነሱ ሁለቱ ተለያይተው ሰላም ያለው ህይወት የሚኖሩ አይመስለኝም። ሁለቱም አሉና ቢታረቁና በስነ ስርዓት እንደበፊቱ ተከባብሮ ተቻችለው ተጋግዘው ጥሩ ደረጃ ላይ መድረስ ይችላሉ። እና ዛሬም ወደ እናንተ የመጣሁት ይሄ ነገር ላወራችሁ ነው። ሩታንም በዚሁ አጋጣሚ ይሄንን አጋጣሚ ይዤ ይቅርታ ጠይቃታለሁ። ከዚህ በፊት ይቅርታ ጠይቄያታለሁ፣ ግን ያ ይቅርታ አልተዋጠልኝም ወይ ደግሞ በሰዓቱ ግብ ስለነበረ ዝም ብላ ይቅርታ ያደረገችልኝ ነው መሰለኝና ዛሬ በስነ ስርዓት ይቅርታ ጠይቃታለሁ። ሌላው ደግሞ ያለው ነገር አወራታለሁ። ምንም የሚሰማው የሚታየው ነገር ደስ ስለማይል እሷም አሁን ያለችበት ሁኔታ ጥሩ ላይ አይደለም። እንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት ጊዜ የምታሳልፍበት ነገሮች መቋቋም የምትችልበት አቅም ላይ አይደለችም ያለችውና ሩታ። ስለዚህ ይህ ሁሉ ነገር ተፈጥሯል። ኦልሬዲ የተፈጠረ ነገር ነው፣ ግን ከአሁን በኋላ እንዳይፈጠር የቻልኩትን አቅም ዛሬ ለሩታ ለማውራት እሞክራለሁ። ልጆቹን ይዛ ከመጣች እንግዲህ ምንም ማወራው ነገር አይኖርም። እኔም ከነሱ ጋር ሌላ ችግር ነው የምፈጥረው። እስከዛሬ ደግሞ ያሉ ችግር የተፈጠረው ይበቃል። ድጋሚ ችግር መፍጠር ስለማልፈልግ ዛሬ በስነ ስርዓት ማውራት ነው ፈልገው ሩታን ጠርቻታለሁ። ያለው ነገር እሷም መስራተኛ ይሆናል። ፍላጎቷ ምንድነው? ሁለቱም ጋር ዝም ብዬ አንዳንዴ ሳያቸው ሁለቱም ይዋደዳሉ፣ ይፋቀራሉ። አብሮ የመሆናቸው ቻንስ በጣም ሰፊ ነውና
ምንድነው ፍላጎትሽ እላታለሁ። ምንድነው ሀሳብሽ? አብርሽ እየመጣ ሌላ ነገር ነው። ይህ ነገር እስከ ሌላ ነገር ይደርሳል። ዝም ካል ነው እስከ ትልልቅ ቦታ እስከ መታሰር ድረስ እስከ ብዙ ነገር ነው ይደርሰውና እዚች ጋር ሁሉም ነገር ሩታዬ መቋጨት አለብሽ። ዛሬ ላይ የምታሳልፉት ነገር እውነትም ከባድ ሊሆን ይችላል። ሁላችንም እያሳለፍን ያለው ነገር ከባድ ሊሆን ይችላል። ግን እመኑ ይሄ ነገር ያልፋል። እግዚአብሔር አምላክ ደስታን፣ ፍቅርን፣ መቻቻልን፣ ትዕግስትን ሁሉም ነገር ሰጥቶን በደስታ የምንኖርበት ጊዜ ይመጣል። እሱም በቅርቡ አምናለሁ፣ ፈጣሪን አምነዋለሁ። እና ከዚህ በላይ ቤተሰቦች ምንም ነገር አላዋራችሁም። ያው ስለ ቤዛ ደግሞ እየደወልኩ ነው፣ ቴክስት እያደረግኩ ነው፣ ግን ምንም እስካሁን መልስ አላገኘውም። ከሷ ጋር መሆን እፈልጋለሁ፣ እሷን ማግኘት እፈልጋለሁ። አሁንም ቢሆን ስልክ እየደወልኩ ነው፣ የቻልኩትን አቅም እየሞከርኩ ነው። ቤቷን ማግኘት አልቻልኩም። ቴክስትም እየመለሰችልኝ አይደለም እና ግራ ገብቶኛል። አላቅም ነገሮች ሁሉም ነገር በአንዴ ሲጠሙና ነገሮች ሁሉም ነገር በአንዴ ሲዘጋጉ ጨለማ ሲሆን ሁሉም ነገር ያስጠላል እና እኔ ያለሁበት ስሜት አሁን ላይ እንደዛ ነውና ዛሬ ምንም ላለቃቅስም ሆነ ምንም ላለብ ስላልሆነ መጣሁት። ብቻ ሩታዬን ማውራት ፈልጌ ነው ዛሬ መጣሁት። ያለው ነገር ደስ ስለማይል ያለው ሁኔታ ያለው ነገር ሁሉም ነገር ደስ ስለማይል ሩታዬን ማውራት ስለምፈልግ ነው ዛሬ ወደ እናንተም ወደ ሩታን ሰፈር የመጣሁት። ሌላው ደግሞ አብዛኞቻችሁ ከሩታ ጋር ችግር ያለብኝ ወይም ደግሞ ከሩታ ጋር ሌላ ቂም ሌላ ኬዝ ምናምን ነገር ያለብኝ የመሰላችሁ ሰዎች አላችሁ። እኔ ከሩታ ጋር ምንም አይነት ኬዝ የለብኝም፣ ምንም አይነት ቂምም የለብኝም፣ ምንም አድርጋኝም አታውቅም እና በጣም መወዳት በጣም መሳሳላት እንደ እህቶቼ የማያት እህቴ ናት ሩታ ማለት። ስለዚህ አንዳንዶቻችሁ የማይሆን ነገር የምታወሩ ሰዎች አላችሁ፣ ሩታ እንደዚህ ምናምን ትሩ ሰዎች አላችሁ። እሱን ደግሞ ዛሬ የምታዩት ይሆናል። እኔና ሩታ ምን አይነት ኬዝ እንዳለን፣ ምን አይነት ቅርብርብ እንዳለን፣ ምን አይነት ግንኙነት እንዳለን ዛሬ የምታዩት ይሆናል። አንዳንዶቻችሁ መልስ ይሆናል ብዬ አስባለሁ። እየተናገራችሁም ስለነበራችሁ ነው። የዛኔ ያደረኩት ነገር ወይም ደግሞ በባለፈው ያደረኩት ነገር ያው ጥፋት ሆኖ ተገኝቷል። ያ ነገር ያደረኩት ነገር ጥፋት ሆኖ ተገኝቷል። ግን እኔ በሰዓቱ ያደረኩት ነገር አንድ ሰውን ገሰጻችሁም ሆነ መክራችሁም ልትመልሱት የምትችሉት ሰው የምትወዱት ሰው ነው፣ ወይም ደግሞ ለዛ ሰው ያ ሰው ህይወቱ እንዳይበላሽ የምትፈልጉት ሰው ነው የምትመክሩትም ሁሉም ነገር የምታደርጉት እና ያ ነገር ግን ዛሬ ላይ ጥፋት ሆኖ ተገኝቷል። ለዛም ነገርም ይቅርታ ጠይቄያለሁ። ዛሬም በድጋሚ ይቅርታ ጠይቃታለሁ እና ለአንዳንዶቻችሁ ግን መልስ እንዲሆናችሁ ሩታን ለምንድን ነው እንደዚህ የተናገርካት? ሩታ እንደዚህ ለምንድን ነው ባላጠፋችሁ ጥፋት ምናምን ነገር ኦልሬዲ እኔ ያደረኩት ነገር በሰዓቱ አንድ ሰውን መመለስ ነበረብኝ። ከዛ በፊት አብርሃምን ስሰድበው ወይም ደግሞ ከአብርሃም ጋር ግብግብ ስፈጠር ከአብርሃም ጋር ያው ሁሉ ነገር ሳደርግ ለምን አልተናገራችሁ? ወይም ደግሞ አብርሃምን ለምን እንደዚህ አልከው ብላችሁ ለምን አልተናገራችሁ? ሩታ ላይ ሲሆን ብቻ ሁላችሁም ተናገራችሁት። እኔ ግን በቀና ልብ ነው ያሰብኩት። ልክ አብርሃምን እንደምቆጣው ለአብርሃም እንደምናገረው ነው ለሩታም የተናገርኳት። አንዳንድ ሰዎች አብርሃምን ደግፈ ሩታን ተሳርባ የምትሉ ሰዎች አላችሁ። እኔ እንደዛ ምንም ያደረኩት ነገር የለም። አብርሃምን ደግፌ እንትናንም ደግፌ ያደረኩት ነገር ሳይሆን በሰዓቱ ይሄ ነገር ቢሆን አሪፍ ነው ብዬ ያሰብኩት ነገር ነው ያደረኩት እንጂ ከሩታ ጋር ምንም አይነት ኬዝም የለብኝም፣ ምንም አይነትም ቂም የለብኝም። እንደዚህ አይነት ነገር ደግሞ ሲጀመር ተደራርሰን አናውቅም። እኔና ሩታ እስከ ዛሬ በፍቅር በመዋደድ ተቻችለን ነው እኔና እሱ ያለ ነው ምንም ነገር ቢፈጠር። ግን ይሄኛው ደግሞ ትንሽ ብቻ ያልሆነ ነገር ተፈጥሯል። ለእናንተም ይቅርታ ጠይቃለሁ፣ ለሩታም ይቅርታ ጠይቃለሁ። ሩታን ደግሞ ዛሬ በድጋሚ ይቅርታ ጠይቃታለሁ። ከኔ ደግሞ አልፎ አብርሽና ሩታ አሁንም አንድ ላይ እንዲሆኑ ፍላጎቴ ነው፣ ምኞቴ ነው።
በቃ አለ አይደል ለኔ ብዙ ነገር ያስተማሩኝ ሰዎች ናቸው እነሱ ሁለቱ። ብዙ ነገር በተጣሉ ሰዓት ላይ እኔ ትምህርት ነው የምወስደውና ያው ብልጥ ከሰው ይማራል ሞኝ ከራሱ ይማራል እንደሚባለው እና ከነሱ ነበር እየተማርኩ የነበረው። ብዙ ነገር አስተምረውኛል። ሩታም አብርሽም ጥሩ አስተሳሰብና ጥሩ ልጆች ናቸው። ዛሬ ላይ ግን እንደዚህ መሆኑን አይደለም ማየው፣ ነገን ነው ማየው ሁሌም ቢሆን እና ነጋቸው እግዚአብሔር አምላክ ያሳምርላቸው። አንድ ላይ ሆነው ልጃቸውን ወልደው ልጃቸውን ለመሳም ያብቃቸው ነው ምለው። ከዚህ በላይ ምንም እናገረው የለም። ወደ ፋሚሊዎች ሩታዬም ትንሽ ቆየችብኝ መሰለኝ። ብቻ እስከምትመጣ አብረን እንጠብቃት። ከሐረር ከዛው ድሬ ናት የሰው መውደድ ፍቅር ያላት ከሸገር ልድረስ በረሬ ቀጠሮ አለብኝ ሐረሬ ያዥልኝ ቀጠሮ ቦታ መረጪና ቦታ መረጪና ወይ ሐረር ወይ ሸገር አጫውችኝ ነይና ናጫውችኝ ነይና ያዥልኝ ቀጠሮ ቦታ መረጪና ቦታ መረጪና ወይ ሐረር ወይ ሸገር አጫውችኝ ነይና ናጫውችኝ ነይና። ሩታ መታለች፣ ትንሽ ልትቆይም መታለች። ሩታ እንዴት ነሽ? ሰላም ነው? ደህና ነሽ? አለሁ ይመስገን። ሁሉ ሰላም? ደህና ነኝ። ዛሬ ሰፈራችሁ ናችሁ? አዎ ያምራል። በዚህ አጋጣሚ ሰፈራችሁ ጥሩ ሰዓት ነው የመጣው ማለት ያው ማንም የለም ልልፍ ዝቄ ነው እንዴ? ለዛ ኮንም አሪፍ ሰዓት ነው የመጣሁት። ሰፈራችሁ ግን ያምራል። እኛ ሰፈር ፀሐይ ነው፣ እዚህ ሰፈር ደግሞ ጥላ ነው። እንዴት ነው እግዚአብሔር ሰፈር ብቻ ነው እንዴት የሚለው ወይስ ያዳለው? እና ደህና ነሽ? አለሁ ፈጣሪ ይመስገን። እንዴት ናንተ? ቆይታ አሪፍ ነው? ጥሩ ነው፣ ምንም አይልም። ያ ሩታዬ እኔ አንድ ነገር ነው ላወራሽ የመጣሁት። ትንሽ እኔና አንቺ ከተገናኘን ትንሽ ጠፍተናል። መራቅ ስለነበረብኝ ነው እኔም የራኩት። ሁኔታዎች አንዳንድ ነገሮች እየተባሉ ስለነበረ መራቅ ስለነበረብኝ ነው የራኩት። ያው እኔም ያጋጠመኝ ኬዝ ነበር። ቤዛ ምናልባት ቪዲዮ ካላየሽ ከቤዛ ጋር ትንሽ ተጋጭተናል። አሁንም እንደተጣላን ነውና የእሱ ነገር የቤዛ ነገር ይቆየና ዛሬ ግን አንቺን ላግኝሽ የመጣሁት። ትላንትና ቪዲዮ አይቼ ነበር። አንዳንድ ቪዲዮዎች ማየውን ነገር ነው እየተፈጠረ ያሉት። በጣም ትላንትና ደግሞ በጣም ያስጠላ ነገር ነው። ጭራሽ ከሰው ጋር መጣላት ያየሁት ነገር ብቻ ትንሽ የሚደብር ነገር ነው። የሰፈር ጸብ ነው የሚመስለው። የሆነ ጎረምሳ ከጎረምሳ ጋር ተገናኝቶ የሰፈር ጸብ ነበር የሚመስለው እና የሁሉ ነገር ደግሞ ሩታዬ መፈጠር የለበትም፣ ተገቢም አይደለም። አንድ ሰው እዛች ጋር ቢደማ አንድ ሰው ቢቆስል ነገ ላይ ጸጸቱ መከራ ነው ለሁላችንም ማለት ነው። እዛ ያንቺ ዘመዶችን ቢጎዱ በዚህኛው በኩል ደግሞ እና አብርሽን ቢጎዱ ሁለቱም ቢጎዱ ጸጸቱ መከራ ነውና ሩታዬ ሁሉ ነገር መሆን የለበትም። አንደኛ ነገር ይሄ ነው ላወራሽ የመጣሁት እና የቻልሽውን አቅም አንቺም አውቃለሁ ብዙ ነገር ሞክረሻል፣ ብዙ ነገር አድርገሻል። ለመፍታት ስትይ ብዙ ነገሮች ሞክረሻል። ግን አሁንም ቢሆን እንዲደክምሽ አልፈልግም። ማስተካከል ያለብሽ ነገር ማስተካከል የቻልሽው አቅም ብታስተካክልና ብትሞክሪ ከእንደገና ደስ ይለኛል። ሩታዬ ሁሉም ነገር ደስተሽ ብትሞክሪ ከእንደገና ደስ ይለኛል። ምን አለ መሰለህ ነገሮች ያው በዚህ ልክ እንደዚህ ሊቀየሩ የቻሉት በራሳቸው ስህተት ምክንያት ነው። ሲቀጥል ደግሞ እኔ ተናግሬያለሁ ወደዛ ሰፈር መምጣት እንዳይችሉ። ሲጀመር እኔ ለአቤል ማሳየት ራሱ አሁን ጥፋት እየመሰለኝ ነው። ጭራሽ በየጊዜው እየመጡ ችግር እየፈጠሩ ነው። ገባ? እኔ ደግሞ ሰላሜን አግኝቼ እየኖርኩኝ በነበረበት ሰዓት መተው እንደዚህ አይነት ውካታ ማንሳታቸው ትክክል አይደለም። እኔ አይደለሁም ይሄ ነገር እንዲፈጠር ያደረኩት በመጀመሪያ ደረጃ እነሱ እንጂ። ገባ? ምክንያቱም አሁን እነሱ ባጠፉት ጥፋት እኔ መጠየቅ የለብኝም ወይም ልጠየቅ አይገባም።
እነሱ ናቸው በየጊዜው እንደዛ እያደረጉ እየመጡ ጭራሽ ትላንትና በጣም እኔ አልጠበቅኩም። ስወጣ ያየሁት ጭቅጭቅ ነበረ። ከዛ በፊት ለካ በጣም ብዙ የተፈጠሩ ነገሮች አሉ። ገባ በጣም ብዙ የሚያስጠሉ የሚደብሩ ነገሮች እንደ ሊጣሉ ሞክረዋል። አቤል ዱላ አንስቶ ከወንድሜ ጋር ለመደባደብ ሞክረዋል። በጣም ሼም ነው ይሄ። እኔ ከሱ አልጠበቅኩም። በጣም በሚገርም ሁኔታ እኔ በጣም ነው ያፈርኩት የምር እንዴ በዚህ ልክ እኔ ይሄ እኮ መናናቅ ነው። ከዚህ በላይ ምንም ማድረግ አይጠበቅባቸውም። ገባ ብዙ ነገር አድርገዋል እንዴ እስከ መሰዳደብ እጅ ማንሳት ምን ማለት ነው እንዴ? እሺ ያብርሽ ሚስቱ ስለሆነ ተናዶ ነው ምናምን ትችላለህ። አቤል ምንድነው እያደረገ የነበረው? በጣም ይደብራል። እኔ በጣም ነው የተሰማኝ። እኔ ማለት አንዳንድ ጊዜ ሰው ቦታ ስትሰጠውና ስታከብረው ስታየው ነገሮችን ስትመለከት ምናምን በጣም በቃ በሰጠውት ቦታ ልክ ነው እኔ የምጠብቀው የነበረው፣ ግን በጣም ነው የወረደብኝ ትናንትና። ስፔሻሊ ትናንት ባደረገው ነገር እንዴ እንደዛ አይደረግም። ነገሮችን ምንም ቢሆን ለማረጋጋት ነው እንጂ መሞከር ያለበት ድጋሚ እሱ ተጨምሮ ምናምን እንዴ እሱ እኮ እንደውም በዚህ ልክ መሆንም አይጠበቅበትም። ብቻ ግን በቃ በጣም ደብሮኛል። በጣም ነው ያዘንኩባቸው በሁላቸውም። እንደውም ቢኒ በሚያደርጋቸው ነገሮች ይሻላል ብዬ አስባለሁ። ለማረጋጋት ሞክሯል ምናምን ነገሮች በቃ ከአቅሙ በላይ ሲሆንበት ነው እሱም ሌላ ነገር ውስጥ ለመግባት ያሰበው ብዬ እንደውም እሱን መቀበል ችያለሁኝ። ከዛ ውጭ ያሉት ነገሮች ግን እንዴ እኔ ውስጥ ነበርኩኝ። በጣም በር ደብድቦ ምናምን የገባው ታውቃለህ። ይሄንን ሁሉ ነገር አላየሁም ነበረ፣ ውስጥ ነበርኩኝ። ብዙም አይሰማም እና ወጣ ስንል ነው ጭቅጭቅ ነው ምናምን፣ ስንወጣ ሌላ ነገር ሌላ ታሪክ ውስጥ ናቸው። ተያይዘዋል እየተደባደቡ ምናምን አላየሁም ነበር። ሁላ ዱላ አንስቶ አቤል ለመማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅንና እንጃ መከባበር መጀመሪያ እንትን ማለት አለበት። እኔ በዚህ ልክ እንደዚህ እንዲያደርግ አልፈቅድለትም። እንዴ ይኸውልህ ህግ ምናምን የሚለው ነገር በነገር ላይ እሱን ነው በጣም ሊያስጠይቀው የሚችለው። ገባ? ምክንያቱም ሰፈር ነው እየበጠበጡ የነበሩት፣ የሰው ቤት ነው እየቀጠቀጡ የነበሩት፣ ሰፈር ድረስ መተው ነው ጥል የፈጠሩት። ገባ? ይሄ እንደውም እሱን ነው ሊያስጠይቀው የሚችለው እንጂ ማንንም ሊያስጠይቅ አይችልም። እንዴ የተከበረ ቤት እኮ ነው እንዴ! ለምንድን ነው በዚህ ልክ ከቤተሰብ ጋር እንደዚህ አይነት መናናቅ ውስጥ የሚገባው? ይሄ በጣም ከስነ ስርዓት የጎደለ ነገር ነው ያየሁት። ኤኒዌይስ በጣም እንትን ነው ተጨናንቄ ነው የወጣሁት። ይፋ እባክሽን አደራ ምናምን ስትለኝ ነው የወጣሁት። ምክንያቱም አሁን እነሱ የሉም እንዳጋጣሚ ስለሌሉ ነው እንጂ እኔ አልወጣም ነበረ። በቃ ብዙ ነገር እንዴት ብዬ ላስረዳ? በእኔ ምክንያት በጣም ብዙ ነገር ተፈጥሯል እዛ ሰፈር ውስጥ፣ እዛ ቤት ውስጥ በጣም የተከበሩ ሰዎች ናቸው ምናምን። ከዛ በኋላ እንደዛ መባባሉ እዛ ሰፈር ውስጥ በእነሱ የተነሳ የሰፈሩ ቃታ መነሳቱ ራሱ በጣም ሼም ነው ለኔ የሚያስይዘኝ። እኔ በጣም ነው ማፍረው እንደዛ አይነት። ኧረ ያስጠላል። ሲጀመር አለም በአካል ቪዲዮ ላይ ራሱ ስታዩ ያስጠላል። ጸቡ ራሱ ያስጠላል። ጭራሽ እንደዛ መፈጠር አልነበረበትም። ግን ሩታዬ አሁንም ያ ነገር ድጋሚ እንዳይፈጠር ወይም ደግሞ የተፈጠረው ነገር ወደ ሌላ ነገር እንዳይሄድ አንቺ ጋርም ያሉ ሰዎች ስሜታዊ ሆነው ሌላ ነገር እንዳያደርጉ ትናንትና ብዙ ነገርን ከመለስ የተመላለሱ ነበር እና ከአንቺ ጋርም ያሉ ልጆች ስሜታዊ ሆነው ሌላ ነገር እንዳያደርጉ እና አብርሽም እንደዛው ይከብዳል። እና ያ ሁሉ ነገር ደግሞ መቋጨት አለበት። ሁሉም ነገር እንደዚህ እንደሆነ አይቀጥልም። ገብቶሻል? የሆነ ነገር እስከሚሆን መጠበቅ የለብንም፣ ወይም ደግሞ አንድ ሰው እስከሚጎዳ መጠበቅ የለብንም። እና ማስተካከል በምትችይው አቅም ዛሬ ላይ በብዙ መንገድ ኢፋይ ሞክሬያለሁ። በቃ ነገሮች ከአቅሜ በላይ ስለሆኑ ነው ይሄንን አይነት ውሳኔ ለመወሰን የተገደድኩት። ታውቃለህ በጣም ብዙ ነገሮችን ሞክሬያለሁ ምናምን። የሆነ ታይም አብረኸኝ አልነበርክም፣ አላየህም፣ አልተረዳኸኝም። ግን ከሆነ ታይም በኋላ ደግሞ ነገሮችን ማየት መመልከት ምናምን ስትጀምር በደንብ ተረድተኛል ብዬ አስባለሁኝ። ብዙ ነገሮችን ሞክሬያለሁኝ እኔ በበኩሌና እነዛን ነገሮች አክሰፕት ማድረግ አልፈልግም። በሰዓቱ ትክክል እንዳልሆነ በተደጋጋሚ ብዙ ጊዜ እየነገርኩት ነው። ከዛ በኋላ ያንን ነገር አክሰፕት ማድረግ ሲያቅተውና እኔ ነገሮችን መቋቋም ሲያቅተኝ ነው የራሴን ውሳኔ ለመወሰን የተገደድኩት። እና አሁን በጣም በሰላም ሁኔታ ውስጥ ነው ያለሁት። ስለ እየመጡ የሚፈጠሩት ነገሮች ምናምን ከዛ ውጪ ባሉት ነገሮች እነዛ ነገሮች ናቸው ስፔሻሊ እኔን የረበሹኝ እንጂ በቃ እኔ እኮ ምንም ጭቅጭቅ የለብኝ ምን የለብኝ። በሰላም ተኝቼ እነሳለሁ፣ በላለሁ፣ ጠጣለሁ፣ በቃ አለቀ። ከዛ ባለፈ መብላት መጠጣት እኮ የሰው ልጅ ሰላም ሊሆን አይችልም። ምርታዬ
ሁላችንም እንበላለን፣ ሁላችንም እንጠጣለን እኮ መብላት። ልንገርህ ምን አለ መሰለህ ኤፋ፣ ምን አለ መሰለህ እኔ አሁን አትሊስት ከነገሮች መራቄ ራሱ ለኔ አንድ ሰላም ፈጥሮልኛል። ገባ? እዛ በሆንኩኝ ቁጥር ግን ሁሌ በተገናኘን ቁጥር ግን ጭቅጭቅ ነው ትርፋችን። ምክንያቱም ተነጋግረን መግባባት ካልቻለን በቃ እሱም የራሱን ጊዜ ወስዶ እረፍቱን ያድርግ፣ እኔም የራሴን ጊዜ ወስጄ እረፍት ላድርግ። እኔ ምንም አላልኩኝም እኮ እኔ የትም እኮ አይደለም ያለሁት ፋሚሊ ጋር ነው። በሲልክ ጋጋታ መፈጠሩም ለምን እንደሆነ አልገባኝም። ብቻ እኔ እንጃ ነገሮች አንደርስታንድ ላደርግ አልቻልኩኝም። ብቻ እኔ አሁንም የምልህ እረፍት ላድርግ። በቃ ሁሉም ነው የሚደውለው ምናምን እንጃ እረፍት ብቻ ነው የምፈልገው። እኔ አልተረዳችሁኝም መሰለኝ። በቃ እኔ እረፍት ያስፈልገኛል በዚህ ሰዓት። የምሬን ነው እንዴ። በጣም በተጨናነኩኝ ቁጥር እኮ በጣም ተያያዥ መጥፎ በሽታዎች ይመጣሉ። እኔ ደም ግፊት በሽተኛ መሆን አለብኝ እንዴ በዚህ እድሜ? የስኳር በሽተኛ መሆን አለብኝ እንዴ በዚህ እድሜ? መሆን የለብኝም። ገባ? በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለውበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ ነው የምሆነው። እኔ በዚህ እድሜ ለምንድነው መድኃኒትን መቀመው በየጊዜው? አይገባኝም። ሰሞኑን ታምሜ የጨጓራ መድኃኒት እስከዛሬ መቃሚም ትክክል አይደለም። ገባ? ስለዚህ ሌላ ተጨማሪ በሽታ ደግሞ ላይ በጭንቀት ማምጣቱ ተገቢ አይደለም ብዬ እሺ፣ ሩታዬ ችግር የለውም። እኔ አልጫንሽም። ብቻ አንቺም በረፍት አድርጊ፣ እሱም በረፍት ያድርግ። ባላችሁበት ሁኔታ ስለነጋችሁን አስቡ። ዛሬ በልቶ መጠጣቱ ብቻ ሳይሆን ሩታዬ ያው እኛ ሰዎች ነጋችን ነው እናስበው። ገብቶሻል? ነጋችን በተስፋችን ነው የምንኖረውና እረፍት ስታደርጊ ስለ ነገሽ እያሰብሽ ስለ ነገ ቦታሽ ስለምትደርሺው ነገር እያሰብሽ እረፍት አድርጊ። አልጫነሽም። ይሄ ነበር ላወራሽ የመጣሁት። ሌላኛው ደግሞ ትንሽ ያው አንዳንድ ሰዎች የአንቺም አድናቂዎች ሊሆን ይችላል የኔም አድናቂዎች ሩታዬ ላይ ለምን እንደዚህ እያደረክ ያለው? ሩታን ላይ ለምን እንደዚህ እየተሳደብክ ያለው? ለምን ድረስ ሰደብካት? ምናምን ነገር የሚሉ ሰዎች አሉ። በእኔና በአንቺ መሀል ሌላ ክፍተት ወይም ደግሞ ሌላ ችግር ያለ የመሰላቸው ሰዎች አሉ። የዛኔ በተናገርኩት ንግግር ያው አንዳንዴ የምትወጂውን ሰው ነው የምትናገሪው፣ ወይም ደግሞ ልትሰሪው የምትችይው ልትመክሪው የምትችይው የምትወጂው ሰው ነውና በዛ መሀል ደግሞ ትንሽ ኦዲየንሶች እኔን ተቀይመውኛል። ለሴት ልጅ ክብር የለም ምናምን የሚሉ ሰዎች አሉ። ያው እኔና አንቺ ያሳለፍነው ቡታጀራ ላይ እዚህም አዲስ አበባ ላይ ያሳለፍነው እኛ እንተዋወቃለን። ከቪዲዮ ጀርባም ያለው ብዙ ነገሮች እንተዋወቃለን እና ለሴት ልጅ ክብር የለም ምናምን የሚሉ ሰዎች አሉና ለሴት ልጅ በጣም ከምትሉት በላይ ክብር አለኝ፣ ሬስፔክት አለኝ። ግን እናንተ ያው በቪዲዮ የምታዩት ነገር ብቻ ነው አንደርስታንድ አድርጋችሁ የምታወሩትና ሩታዬ ያለው ነገር ነገራችሁ። ስለዛ ጉዳይ ደግሞ ባለፈው ዕለት ስላደረኩት ነገር ያው ባለፈው ዕለትም ከብረሽ ጋር ሞኝ ይቅርታ ጠይቄሻለሁ። ግን የዛን ያው ሁላችንም አልተደማመጥንም ነበር። በሰዓቱ ደግሞ ይቅርታ የሚጠየቅበትም ቦታ አልነበረም። ስለዚህ ሁላችንም በቃ ሌላ ስሜት ውስጥ ነበርን። ግን ዛሬ አንቺም ስለተረጋጋሽ እኔም ደግሞ ብዙ ጊዜ ስለተረጋጋው ያደረኩት ነገር ጥፋት ነው፣ መደረግ የሌለበት ነገር ነው በሰዓቱ ያደረኩት ነገር። ግን ጥፋት ለመስራት ፈልጌ ሳይሆን በሰዓቱ ቢሆን ይሄ ነገር በመክራት ወይ ደግሞ እንደዚህ ባደርግ ይሻላል በሚለው ነበር ነው ያሰብኩት። ግን ያ ነገር ጥፋት ሆኖ ተገኝቷል። ምናልባት አንቺም በዛ ነገር ከተቀየምሽኝ ይቅርታ ማለት ፈልጋለሁ። ሩታዬ እኔ ምንም የተቀየምኩ ነገር የለም። በቃ ባለፈው ሁሉንም ነገር አውርተን ጨርሰናል። እኔና እሱ መካከል አሁን ላይ ምንም አይነት ቂምም የለም ምናምን። እኔ ውስጤ ሰላም ነው እስካሁን በሱ ጉዳይ። ምክንያቱም ባለፈው በቃ ጥፋቱን አምኖ ይቅርታ ጠይቆኛል ከአንዴም ሁለት ጊዜ። ስለዚህ ድጋሚ ሶስተኛ ጊዜ እንደዚህ መባባሉ ተገቢ ነው ብዬ አላስብም። ምክንያቱም እሱም አይ ቲንክ ጸጸት ውስጥ ነው ወይም ደግሞ ሌሎች ነገሮች እየተሰሙት ወይ እያሰበ ነው። ነገር ግን እኔና እሱ መሀል አሁንም ሰላም ነው። ምንም እኔ ቂም አልያዝኩብህም። በቃ ይቅርታ ጠይቀኸኛል፣ በይቅርታ አልፈነዋል። ስለዚህ ወደ ኋላ ተመልሶ ነገሮችን ወደ ክፋት ማሰቡ ተገቢ አይደለም እና እኔ ምንም ያዝኩበት ቂም የለም። ሁሉንም ነገር ትቼዋለሁ። ይፋ በቃ ነገሮችን መልካም ለማድረግ ነበር ካልከኝ ኦልሬዲ እሺ ብዬ ማለፍ ነው ያለብኝ። ስለዚህ እኔ አልፌዋለሁ። በክፉ ነገር አልያዝኩበትም ልላችሁ ፈልጋለሁኝ እና እናንተም እንድትረዱ ትፈልጋለሁ። በቃ አትሊስት የሰው ልጅ እሺ በቃ ያጠፋል፣ ይመድላል ምናምን። እሺ በቃ ይቅርታ አለኝ፣ ይቅርታውን ተቀብያለሁኝ። ባብርሽም ቢሆን ያዘንኩት በሚያደርጋቸው ተግባሮች፣ በጣም በሚያሳያቸው ነገሮች በጣም ይደብራሉ። ገባችሁ? ከተገናኘን በኋላ ኦልሬዲ ይቅርታ ልጠይቃት ነው ብሎ ከመጣ በኋላ የሚያወጣቸው ቃላቶች በጣም ነው የሚያስጠሉት። የሆነ
ከምጠብቁት ሰው ማጠብቁትን ንግግር ነው የምትሰሙትና እኔ ደግሞ በዚህ ልክ እንደዚህ እንዲሆን አልፈልግም። ገባችሁ? በጣም ያስጠላል የሚያወራቸው ነገሮች ብቻ ያስቀይማሉ። ከዛ የሚመጣባቸው መንገዶች ደግሞ ተገቢ አይደለም ምናምን እንዴ ምን ይመጣል ምን ያመጣሉ ምናምን እየተባባለ መምጣት ከዛ ይቅርታ ልጠይቃት ነው ከዛ ላውራት ነው ይደብራል። ከዛ ልወስዳት ነው ምናምን እኔ ፈልጌው አስቤበት ረፍት ለማግኘት ብዬ ነው ፋሚሊ ጋር የሄድኩት እና ማንም መቱን እንደዚህ አንጠልጥሎ የሚያወጣኝ እቃ አይደለሁም። በመጀመሪያ ደረጃ በቃ ሰላም ስላልተሰማኝ ሰላም ለማግኘት ነው ወደ ቤተሰቤ ጋር የመጣሁት። ስለዚህ እኔ አሁንም ቢሆን ሰላም እንዲሰጠኝ ብቻ ነው የምፈልገው። በየጊዜው ሰፈርም እየመጣ እንዳይበጣበጥ ገባ። ይሄ ነገር በዚሁ ከቀጠለ በጣም መጥፎ ነገር ውስጥ ነው የሚከተን። ምናልባት እሱ ወንጀል ነው ምናምን ብሎ የሚያወራቸው ወሬዎች ሊኖሩ ይችላሉ። ምክንያቱም እኔ ደግሞ እዚህ ሰፈር ውስጥ መጥቶ ሰፈር ሲረብሽ ቤተሰብ ሲበጠብጥ እኔንም በእንደዚህ አይነት አግባብ ሲያናግር ወንድሞቼን እንደዛ ሲያደርግ እነዛ ነገሮች ራሱ ለሱ መዘዝ ነው። ስለዚህ አንተም ብትሆን ከቻልክ ምከረው እንደ አይነት ነገሮችን ባያደርግ። በቃ እኔ ሰላም ማግኘት ስለፈለኩኝ ብቻ ነበር ስልክ ማላነሳለት። ፈቃደኛ ስሆን አነሳለታለሁ፣ ያን ያወራዋለሁ ስረጋጋ። አሁን ግን በቃ ውስጤ ሰላም እንዲኖረው ነው የምፈልገው። አሁን በቃ ቀስ በቀስ እየተረጋጋው ነው፣ ወደ ራሴም እየተመለስኩኝ ነው፣ ፈጣሪ ይመስገን። ስለዚህ ይሄንን ሰላሜን ቢያንስ አትሊስት ለትንሽ ጊዜ እንኳን እንዳስቀጥል ይፍቀድልኝ። አንተም አንዳንድ ነገሮችን እንደ ወንድም ከራው አውራው። ከዛ ውጭ ምንም ልልክ አልችልም። ይቅርታ ሰዓትም እየደረሰ ነው። እኔም ጨርሻለሁ። እሺ ሩታዬ እኔም ጨርሻለሁ። ስለመጣሽ አመሰግናለሁ። እንገናኛለን። እረፍት አድርጊ ከራስሽ ጋር ለራስሽ ጊዜ ስጪ። እሺ እንገናኛለን ሩታዬ። እሺ እና ወደ ፋሚሊዎች እንግዲህ ያለችው ነገር ሰምታችኋል ብዬ አስባለሁ። ከራሴ ጋር ጊዜ መውሰድ ፈልጋለሁ ወይም ደግሞ እረፍት ማድረግ ፈልጋለሁ ብላለች። ይሄ ማለት አብርሽን አልፈልገውም አላለችም። አሁንም ቢሆን ከአብርሽ ጋር መሆን አልፈልግም ያለችው ነገር የለም። ጊዜ ወስጄ ከራሴ ጋር እረፍት አድርጌ እደውለታለሁ አወራዋለሁ ነው እና ይሄ ማለት ከሱ ጋር የመሆን ፍላጎት አላት፣ ግን ጊዜ መውሰድ ነው የፈለገችው። ጊዜ ሰተናት እረፍት ከራሷ ጋር ታርግ፣ ለራሷ ጊዜ ሰጣ አንዳንድ ነገሮችን ማድረግ ያለባት ነገር ታድርግ። አብርሽም ይሄንን ቪዲዮ እያየው ከሆነ ሩታን ለማግኘት ሞክሬያለሁ። ምናልባት ያለችው ነገር ግልጽ ነው። እረፍት እንድታደርግ ፍቀድላት። አንተም በራስ መንገድ እረፍት አድርግ፣ እሷም በራሷ መንገድ ትንሽ እረፍት ታድርግ እና ወደ ድሯችሁ እንድትመለሱ ደግሞ ፈጣሪ አምላክ እሱ ብርታቱን ጽናቱንና ትዕግስቱን የይቅርታ ልቡን ይስጣችሁ ላሉ ሌላ ምን የምለው ነገር የለም። ሌላኛው ደግሞ ከሩታ ጋር ያለኝ ነገር አንዳንድ ሰዎች ግልጽ ነው ብዬ አስባለሁ። ሰላም ነው፣ ምንም ነገር ኬዝ የለብኝም። እኔ ጋር እሷ ጋር ምንም አይነት ኬዝ የለብንም። ባለፈው ይቅርታ ጠይቄያታለሁ። እኔና እሷ በዛ ነገር ጨርሰን ነበር። ዛሬ በድጋሚ ይቅርታ የጠየቅኳት አንዳንድ ሰዎች እስከዛሬ ድረስ ያ ነገር ያለቀቃችሁት ሰዎች ነበራችሁና ዛሬ በድጋሚ ይቅርታ ጠይቄያት ያው ሁሉም ነገር እኔና እሷ ያለ ነገር ጨርሰናል። ግን አሁንም ቢሆን ወደፊትም ቢሆን አብርሽና ሩታ አንድ ላይ እንዲሆኑ ነው ምኞቴ። እግዚአብሔር አምላክ አንድ ላይ አድርጋቸው። ወዳቸዋለሁ፣ አከብራቸዋለሁ።